ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን ጋር ሁሉ ሰላም ነው። የዩቲቪ ተከታታዮቼ እንዴት አላችሁ? እንዴት ሰነበታችሁ? የምታበረታቱኝ የምታግዙኝ በርቺ ማሬ ትችያለሽ፣ ጠንክሬ ጎበዝ ነሽ እያላችሁኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለእናንተ አክብሮት አለኝ ቤተሰቦች። አሁንም ቢሆን አበረታቱኝ። ቪዲዮ በላይክ ማለት ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ፣ ኮሜንትም ጻፉልኝ። የፈለጋችሁ እንደፈለጋችሁ አዘጋጁ ኮሜንት ጻፉልኝ። እኔ ደግሞ ሳነብ ደስ ይለኛል። ምክንያቱም ተከታታይ እንዳለ ለካ ቤተሰቦቼ አሉኝ እኮ እንዲል ይረዳኛል፣ ያበረታተኛል ማለት ነው። ኮሜንት ጻፉልኝ፣ አስተያየት ሰጡኝ፣ አበረታቱኝ። ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ ከፈጣሪ ጋር ትልቅ ደረጃ ደርሳለሁ ብዬ ተስፋ አደርጋለሁ። ቤተሰቦች ዛሬ አጠር ያለች ቪዲዮ እናንተን ይጠቅማል ብዬ አስቤ ነው ያመጣሁት። እኔን የደረሰኝ እናንተን አይድረሳችሁ። ስደት ላይ ያላችሁ ኢቶቼ ራሳችሁን ጠብቁ። መጀመሪያ ራሳችሁን ጠብቁ እና ደግሞ እግዚአብሔር ይጠብቃችሁ። ሰው ራሱን ጠብቆ አይችልም እግዚአብሔር ካልጠበቀ በስተቀር ማለት ነው። ራሳችሁን ጠብቁ፣ እግዚአብሔር ይጠብቃችሁ። እና ሁለት ነገር ናት ይዤ የመጣሁት ይዤ የቀረብኩት እናንተን ይጠቅማል ብዬ ማለት ነው። የመጀመሪያው ቪዲዮ ስትቀርጹ ስልኩን አስተኙት። ይሄ የመጀመሪያ ይሆናል ማለት ነው። እንግዲህ እኔም ከሰው ነው የሰማሁት። እንደሚታዩት ያው ስልኬን አስተኝቼ ነው ቪዲዮ የምቀርጸው። እንደዚህ ቀጥ አላደርኩም፣ እንደዚህ አስተኝቼ ነው ቪዲዮ እየቀረጽኩት ያለሁት ማለት ነው። እናንተም ቪዲዮ አስተኝታችሁ ስልክ አስተኝታችሁ ቅረጹ። የዩቲቪ ህግ እንደዛ ነው ስለተባለ እኔም ስለሰማሁት እኔም ደግሞ እያደረኩ ስለሆነ እናንተም ተጠቀሙ ብዬ ነው ያመጣሁት። ይሄ አንደኛው ነው። ሁለተኛ ደግሞ ብቻ እግዚአብሔር ይጠብቃችሁ። እንግዲህ እግዚአብሔር ይጠብቃችሁ ስደተኛ ኢቶቼ ማለት ነው። ቤሩት ላይ ያላችሁ፣ ሳውዲም፣ ዱባይ፣ ኩዌት በየስደት ዓለም ላይ ያላችሁ ኢቶቼ ራሳችሁን ጠብቁ። እኔን የደረሰ በእናንተ አይደረሳችሁ ለማለት ወዳለሁ። ይሄን ደግሞ ቪዲዮ ሲታዩ ጨርሳችሁ እዩት፣ ጨርሳችሁ ስሙት ማለት ነው። ይጠቅማችኋል ብዬ ነው ያመጣሁት። ቢያንስ ደቂቃው አጭር ብትሆንም የራሳችሁን እንድትጠብቁ እንድትከላከሉ ይጠቅማችኋል ብዬ ስላሰብኩት ነው። እኔ ተበልቼ ነበረ፣ ግን ያተረፈኝ ፈጣሪ ነው እና ለዛ ነው እናንተንም ይጠቅማችኋል ብዬ ስላሰብኩና ስለገመትኩ ነው። ቅመሞቼ ምን መሰላችሁ? ብቻ ስልክ ቁጥር ከየትም ትውሰድ ከየትም ታምጣው እኔ ማቀው ነገር የለም። ከሳውዲ ነበረ በስልኬ ላይ መታ ድምጽ ላከችልኝ። ውዴ እንዴት ነሽ? ደህና ነሽ? ሰላም ነሽ ወይ? እኔ ደንበኛሽ ነኝ። ባንቺ ብር ሁሌ የሚልከው ጓደኛሽ ነኝ። አሁን ዛሬ በጣም ተቸግሬያለሁ። ቤተሰቦቼ ችግር ላይ ናቸው። ብር ላኪልኝ ብላ ድምጽ አስቀመጠች ማለት ነው። እኔ ደግሞ ውዴ ተሳስተሻል፣ እኔ ብርም ልኬም አላቅም፣ እኔም አላቅሽም አልኳት። ቁጥር ተሳስተሽ ይሆናል ምናምን አልኳት እና ምን አለች? አዎ ውዴ ሊሆንም ይችላል፣ እኔ በጣም ተረብሼ ነው ምናምን አለች። ደግሞ አሳዘነች። የምር መሰለኝ ማለት ነው። የምር መሰለኝ። እሷ ግን አጨበርባሪ ሌባ ማለት ናት። ሌባ አጨበርባሪ ሌባ ናት። እና እሺ ውዴ አንቺ ብር ማትሊኪ ከሆነ የምታምኚው ጓደኛ ካለሽ አገናኝ። ቤተሰቦቼ በጣም ጭንቅ ላይ ናቸው። ቤተሰቦቼ በጣም ተቸገሩ አለች። እኔ ደግሞ ስላሳዘነችኝ እኔ ብር ሚላክላት እኔ ብር በጓደኛዬ በኩል ነው የሚልከው ማለት ነው። የሷን ስልክ ቁጥር ሰጠኋት። በዚህ ስልክ አውሪቺ ጓደኛዬ ናት፣ ታማኝ ናት፣ ብር ትልካለች ብዬ ስልክ ቁጥር ሰጠኋት። አወራች። ለኔ እንዳወራችሁ ቤተሰቦቼ ችግር ላይ ናቸው፣ ብር ላኪልኝ ውዴ ያለችው ልጅቷ ያለችው ሳውዲ ነው። እና ለጓደኛዬ ሄዳ እኔ ያለሁት ሳውዲ ነው፣ ብር ላኪልኝ ቤተሰቦቼ ችግር ላይ ናቸው ብላ የሆነ ፎቶ ማለት ነው የቆሳሰለ በቃ ሰውነቱ እንዳለ የቆሳሰለ
በቃ ቆስሏል ሰውነቱ ማለት ነው። እና ፎቶን ልካ በጣም ተቸግሬያለሁ ብር ላክ ያለች ጓደኛዬ ደግሞ ከ24 ሰዓት በኋላ ነው ከሳውዲ ብር መስሐብ የምችለው። እኔ ያለው ቤሩት ነው ማለት ነው። ከሳውዲ ቤሩት ብር ልካ ከላከች ከ24 ሰዓት በኋላ ነው ማውጣት የሚችለው ማለት ነው። ጓደኛዬ ደግሞ ከ24 ሰዓት በኋላ ነው ብር ማውጣት የሚችለው አለችው ለሷ ማለት ነው። እና ብርም ላኪ ብላ ጓደኛዬ ፓስፖርቷን ለሷ ሰጥታለች ለሳውዲ ላለችው ማለት ነው። እና ብርም ላከች ብሩን ከላከች በኋላ 24 ሰዓት ሳይሞላ ብሬን ላኪልኝ ቤተሰቦቼ በጣም ተቸገሩ፣ እኔ እኮ ብር ላኩልሽ ለምንድነው ማትልኪ ላኪልኝ ምናምን ብላ አጣደፈች ማለት ነው ጓደኛዬ ደግሞ ስለሚያጨባብሩ እሷ እንደዚህ አይነት ነገር ስለሚታቅ አላከችም ማለት ነው። እኔም ጠየኳት ሊከሻታል እንደምናምን ስላልኳት አንቺ ስለማታቂ ነው ብዙ ሌቦች አሉ እንደዚህ ተደራጅቶ የሚበሉት አሉ 24 ሰዓት ሳይሞላ ብሩን ወደኋላ ይሳቡና አሁን እነሱ ብር አስገቡኝ ብዬ እኔ አምኜ ካስገባሁት ብሬ ይበላል። ስለዚህ ብሩን የሷን ብር ከሳብኩት በኋላ ነው ማስገባው አለችንም እሻልኩት። ከ24 ሰዓት በኋላ ሄዳ ሲታየው ለካ ብር የለም ብሩን ስቧለች ማለት ነው። ሳውዲ ያለችዋ ማለት ነው ብሩን ወሰደችው። እና ቤተሰብ እኔ አሁን እቺ ልጅ ብር ልካ ከሳውዲ ወደ ቤሩት ብር ልካ ያቺ የኔ ጓደኛ ደግሞ ብር ልካለች ታማኝ ናት ብላ ለሷ ብር ቢታስገባው ኑሮ ብቻ እኔ ተበልቼ ነበር ማለት ነው። ምክንያቱም ጓደኛዬ እኔን አትለቅም። ምክንያቱም በኔ በኩል ነው የመጣችው። እኔ ግን አላቃትም ስላሳዘነች ነው ስልክ ቁጥር የጓደኛዬን የሰጠሁት ማለት ነው። እና ቤተሰብ እግዚአብሔር ይመስገን በኔ የደረሰ በእናንተ እንዳይደርስባችሁ ብቻ ተጠንቀቁ። ቤተሰብ ጌታን ተጠንቀቁ። እና ብሩን መልሳ ወሰደችው። ጓደኛዬ ደግሞ ከ24 ሰዓት በኋላ ስትሄድ ብር የለም። ጠየኳት። እነሱ እኮ ሌባ ናቸው እኔ ስለማቃት ማለት ስለማቃቸው እንደዚህ አይነት ነገር ስራ ይሰራሉ። ስለዚህ ተደራጅቶ ስለሚሰረቁ ወይ ተደራጅቶ ስለሚጨባበሩ እኔ ስለማቃው ነው ብር ያላኩት። ምክንያቱም ብር ከእጄ ካልገባ እኔ ለማንም ብር አልልክም ብላ ጓደኛዬ ብር ለሷ አላከችም ነበር። ያ ብርም ከሳውዲ ወደ ቤሩት የተላከ ብር የለም። መልሳ ብሩን ስቧለች፣ የራሷን ብር ወሰደች። ከዛ ጓደኛዬ ደግሞ አንቺ አጨበርባሪ ነሽ፣ ሌባ ነሽ፣ ለምን እንደዚህ ታደርጊያለሽ? ብር ልከሽ 24 ሰዓት ሳይሞላ መልሰሽ ወሰድሽ። ደግሞ እኔን ለምንድነው የምታጨናንቂ? ብርን አስገቢ፣ ቤተሰቦቼ በጣም ተገዱ ምናምን እያለቀሰች ምናምን ነገር ማለት ነው። እና ሌባ ነሽ ምናምን ስትል ምን ታደርጓለች? ስልኳን ብሎክ ታደርገዋለች። የላከችው ቮይስ እንዳለ የላከችው ፎቶ የቆሳሰለ ምናምን ፎቶ እንዳለ ዲሌት ታደርጓለች ማለት ነው። አሁን እቺ ጓደኛዬ ማለት ነው ይሄን ነገር ባታቅ ኑሮ ብር ከሳውዲ ወደዚህ ልካለች፣ እቺ ልጅ ታማኝ ናት፣ ቤተሰቧ እንደዚህ ሆኖባት ነው እንደዚህ የምትሆነው ብላ ብር ልክ ኑሮ እኔ ነኝ የሚበላው ማለት ነው። እኔ ነኝ የሷን ብር የሚከፍለው። ግን እግዚአብሔር የልብን ስለሚያቅና የውስጥን ስለሚያቅና እኔን አትርፎኛል። ቤተሰቦች እናንተም ራሳችሁን ጠብቁ። ከእንደዚህ አይነት አደጋ እግዚአብሔር ይጠብቃችሁ። የእውነት እግዚአብሔር ይጠብቃችሁ ለማለት ወዳለሁ እኔ። ቤተሰቦች ራሳችሁን ጠብቁ፣ የእውነት ራሳችሁን ጠብቁ። እና ሌላ ጓደኛ ያለች ደግሞ ለሷም ለኔ እንደተባለ ወይ ለኔ እንዳለችው ለሷም ብላለች ማለት ነው። ስልክ ቁጥራችን ከየት እንደምትወስድ ስልክ ቁጥራችን ከየት እንደሚያገኙት ብቻ እኔ አላቅም። ከመንፈስ ጋር የተያዘ ነገር አለ ብዬ አስባለሁ። ጓደኛዬ ናት እሷም። አንድ ቀን ልዩነት አለ ማለት ነው። እና ለሷ ምን ትላለች? እንዴት ነሽ ማሬ፣ ደህና ነሽ፣ ሰላም ነሽ ወይ? እኔ ባንቺ ነበረ ብር የሚልከው፣ በጣም ተቸግሬያለሁ፣ ብር ላኪልኝ፣ ቤተሰቦቼ አደጋ ላይ ናቸው፣ ላኪልኝ ብር ብላ ድምጽ አስቀመጠች ለሷ ማለት ነው። እና ጓደኛዬ ደግሞ እኔ ሰው አላቅም፣ እኔ ማንንም ሰው አላቅም፣ ብር የሚልክ ሰው አላቅም ምናምን አለች። በእናትሽ በጣም ስለተቸገርኩ ነው፣ ቤተሰቦቼ ችግር ላይ ስለሆኑ ነው
እና እኔ ስለተቸገርኩ ነው የሚታቂ ሰው ካለ ብር ሚልክ ታማኝ ሰው ካለ አገናኝ ብላ ለጓደኛዬም ታወራለች ማለት ነው። ጓደኛዬ ደግሞ እኔ አላቅም፣ እኔ ማውቀው ሰው የለም፣ እኔ እንደዚህ አይነት ነገር በጭራሽ አላቅም ብላ ልጅቷ ማለት ነው አቆመች ማለት ነው። እኔ ደግሞ ምን አውቃለሁ ብቻ በጣም ገርሞኛል የእውነት። እኔ እንግዲህ ምንም አላቅም፣ የእውነት መስሎኝ ነበረ፣ አሳዝነኝ። ስልክ ቁጥር ተሳስቼ ነው ውድ የሚታቂ ሰው ካለ አገናኝ ስላለች ነው ያገናኘዋት። ግን እግዚአብሔር አትርፎኛል፣ የእውነት እግዚአብሔር አትርፎኛል። ባልበላውበት ብር እኔ እንኳን የሰው ብር ማለት ነው ብቻ ከባድ ነው። እንደዚህ የሚታደርጉ ሴቶች ማለት ነው የሰራችሁበት የለፋችሁበት የደከማችሁበት በልታችሁ ነው የምትሞቱት። ቆይ ሳትበሉ ልትሞቱ ነው ጌታ። እኔ አሁን ራሱ እየሰራው እየለፈው ቆይ ያልፍል ይሁን አሁን የሰራውበት የለፋውበት እኔ በልቼ ይሞት ይሁን እያልኩ ራሱ አስበዋለሁ ማለት በልቤ። በቃ ዘመኑ ከባድ ነው። ስለዚህ ቤተሰቦች ራሳችሁን ጠብቁ። የሰው ብር የሰው ገንዘብ ምንም እኮ አይጠቅምም፣ የእውነት ምንም አይጠቅምም፣ ምንም ነገር አይጠቅምም። የራሳችሁ የሆነ ነገር ነው የሚጠቅማችሁ። በኋላ የሚጸጸታችሁ ነገር አታደርጉ፣ የእውነት አታደርጉ። የሰው ላብ፣ የሰው ድካም፣ የሰው ጉልበት ምንም አይጠቅማችሁ። ያላችሁን ይዞ ነው የሚጠፋው፣ ይዞ ነው ገደል የሚገባው። ስለዚህ ትንሽም ይሁን በቃ ያገኛችሁ የሰራችሁበት የለፋችሁበት በቃ ፈጣሪው ይችን ባርክልኝ ብላችሁ የራሳችሁ ድክመት ላይ በቃ ፈጣሪን ጸልዩ እንጂ እንደዚህ አጨበርብራችሁ የሰው ብር የሰው ድካም የሰው ልፋት እንደዚህ ተቸግሬያለሁ ቤተሰቦቼ ችግር ላይ ነው ብላችሁ ዋሽታችሁ የምታገኙት ገንዘብ እኮ ነገ ቤተሰቦቻችሁ ሊታመምባችሁ ይችላል። ለምን ትሟረታላችሁ? አትሟረቱ። የእውነት ቤተሰቦች ላይ አትሟረቱ፣ በልጆቹ ላይ አትሟረቱ፣ በወንድሞቻችሁ ላይ አትሟረቱ፣ የእውነት አትሟረቱ። ብቻ እግዚአብሔር ይጠብቃችሁ ቤተሰቦቼ። ዩቲዩብ እና ቲክቶክ ሊንክ ማስቀመጥ የምትፈልጉት ካላችሁ ቪዲዮን ጨርሳችሁ ከሰማችሁ መገናኘት የምትፈልጉት ካላችሁ በኮሜንት ጻፉልኝ። እንዴት እንደሚታገናኙ አሳያችኋለሁ በማለት ወዳለሁ። ቤተሰቦች ደህና ቆዩልኝ። ቻው።